ሳሚ ምን ነው? ሳሚ ታገዩ ነገር እየሆነ ነው። አንቺ አምሻል እንደምትናገሪ ከሆነ ተናገሪ። ሳሚ ራሱን ሊያጠፋ ነው መሰለኝ እዛኛው ፎቅ ላይ ተንጠልጥሏል። የሚያደርገው ነገር ስላልገባኝ ወደ እናንተ መጣሁ። ወይኔ ወንድሜ ቅድምም እኮ ታውቆኝ ነበረ። ሻው ምንድነው ማድረግ የምንችለው? ይኸው ነገር ነው። እሺ የት ነው እንሂዳ? ወዴት ነው? እሺ እንሂዳ። እንዴ ወዴት ነው? ነፍስስ በትግል ላይ ነበር እንዴ? ያምሻል እንዴ? ራሱን የሳተ ሰው ነው ወይስ ራሱን ሊያጠፋ ያለ ሰው ነው የሚቀድመው? ነው ወይስ አንቺ የግል ጸብ አለብሽ? አንቺ ማለት ጤናሽ አትመስል። የእናንተ ንትርክ አያልቅም። አሁን ለልጁ እንርስለት። እኔ እኮ ስለማይሰማኝ ነው ወደ እናንተ የመጣሁት። እንደው ጉዳያችሁ ቢሰማኝም ባይሰማኝም እራሴ ሄዳለሁ። ጠብቂኝ ቆይ አንተ እንሄዳለን። አንቺ ግን ለጤናሽ ያርግልሽ እሺ? ጨነቀኝ። እስከ ሰዓት የምትቆይ ይመስላል ወይ? ካልሆነ መምህር አለባችሁ እንትራቸው እንዴ? ቆይ አንቺ መድኃኒት ወስደሽ ነው እንዴ መጣሽው? ማለቴ ከኛ የተሻለ ልምድ ማማከር ምናምን የምትዩ? ቆይ ልጅቷ በዛው እንድትቀረው እንዴ? ወይስ ምንድነው በልምድ ማከም የለመዱትን ጠርተሽ የቆጤ ባጡን ሲቀባጥሩልን ነው እንዴ? ቆይ እኔ የምልሽ ግን መስዬ መምህር አለባቸው ግን ተሳስተው ነው መሰለኝ መምህር የሆኑት። የባህል ሐኪም ቢሆኑ ይሻላቸው ነበር እኮ። ኧረ አንተ እንዳይሰሙ አሁን ታሽፋለህ አይደል? ይኸውልሽ ውዴ በዚህ ኑሮ ላይ ቀልድ ጣል ካላረግሽበት ቀኑ ሙሉ ተደብረሽ ነው የምትዩ። ይኸውልሽ ውዴ ትንሽ የቀልድ ጣል አድርገሽ ስትይበት ቀኑ ብሩህ ይሆንልሻል። ቆይ ግን አንተ ስለዚህ ምን አገባ? ምን ብለህ ስለ ትምህርት እኮ ነው ማሰብ ያለብን። ስለ ኑሮ ቤተሰብ ይጨነቅበት። ቆይ እናንተ ሀብታሞች ስትባሉ ይህን ሆድ የሚነፋ ንግግራችሁን ጣል ታደርጉብንና በኋላ ላይ ደግሞ አንቡሃ ፍለጋ እንሯሯጣለን። እሱም ከተገኘ ማለት ነው። አሁንም ጭቅጭቅ። እስኪ አትጨቃጨቁ። ተመስገን አለመስማትሽ ጠቀመሽ። ደህና ነሽ ግን? ምን ይሰማሻል እንዴ? ተረጋጋ እንጂ አጠደፍካት እኮ። ተመልሳ እንድትወርቅ ነው እንዴ? አየህ አልነቃችም ስልሽ አሁን መቀባጠር ጀመረች። ወይናቴ እስኪ ዝም በል። አይደክምም ግን? ናምታኛ ደርዝማል ናበዚህ ይታል ዝም ያማል እንዴ? ምን ያህል ጨካኝ ብትሆን ነው? ጭንቅላት ምን ያህል ቢደፈን ነው? ቆይ እኔ አላሳዝንክም? ቆይ የኔና አንተ ቃል እንደዚህ ነበር እንዴ? ባክቱኝ ቃልቃላት በለኝ። በቃ ከፋኛ ብቸኝነት ተሰማኝ። ታውቃለህ ማንን ለማስደሰት እንደመማራቃተኝ ሁሉም ነገር ይሰለቻል አይደል? በቃ እኔም ሰለቸኝ። ቆይ እኔ ያለው አይደል እንዴ? ቆይ ሁሉም ነገር ለኔ ስትላተው ሰሚ ሳልረዳ እኮ ቀርቼ አይደለም። ሁሉም ነገር ሰው ስለማይረዳን እኮ እኔ ነገር መደጋገም የሚያስጠላኝ ነዛ። ደግሞ እኮ እኔን ማን ያበረታኛል? ከአንተና ከእህቴ ውጪ ለእኔ የሚያበረታኝ ሰው አለ? ለምን ቆይ እሱን አታስብ? እሺ በቃ ሁላችሁም ተረጋጉ። ዋናው ነገር ምንም ማለት መፈጠሩ አይደል? እየፈራሁ ወርደን ነው። እኔ አልወርድም። እዚህ ነው የምፈልገው። አረ ሳሚ ጨንቃል እኮ። ብንወርድ አይሻልም? ከዚህ የፈለጋችሁትን ነገር ማውራት ትችላላችሁ። አንቺ ዝም በይ ስትባል ሰማ ማለትሽ ነው? አለም እኮ ትክክል ነች። እንደውም በተረጋጋ መንፈስ ወርደን ነው እንደዛ ሳይሻለን አይቀር። እኔ አልወርድም። እዚህ ነው የምፈልገው። በቃ ምንም አላረግም አልኳችሁ አንዴ። እዚሁ አየር መውሰድ ፈልጌ ነው። አሁን ሳበዛ ሌላ ቦታ ንፋስ የለም እንዴ? ምንድን ነው የሰው ጭንቀት አይገባህም እንዴ? ሳሚ ግን እየተቀየርክ ነው። በቃ አለም አንቺ መክሊት ጋር ሂጂ፣ እኔ አረጋግጣለሁ። ነገሩ እያየኝ ከሚናደድ ብሄድ ነው የሚሻለው።
አትፍረጅበት። ሰዓት ቀርቶ ማን እየመጣ እንደሆነ ተመልከት። ወይ ራሴ እስኪ ቀና አድርጊኝ፣ ማን እንደመጣ ልመልከት። ስወድቅ መሬቱ በጣም ነው እንደ መተኝ። አይ የለ መክሊት ትወድቃለች ብለን ፍራሽ አንጥፈን ነበር። ምን ትጃጃላለች? በይ ተነሽ እባክሽ። አይኔ ከሩቅ ማየት አቆመ መሰለኝ። ምን አለ ትንሽ ብታዘገያት ነው ማለት ብታዘገያት። ተመስገን ደህና ሆነሽ ነው እንዴ? እኔ እንደዚህ ላት እስክል ድረስ የሮጥኩት። ምን አለ አንዳችሁ እንኳን መጣችሁ ብትነግሩ። ደግሞ ተጣልቼ መምጣት ደግሞ ከማን ጋር ተጣላሽ? ደግሞ አንቺን ጓደኛ ማድረጊ። ወይኔ በአሁን እሱን ታዩና ተረጋጊ፣ ድጋሚ እንዳትመለሽ። መሲ ከወደቀች ቆየች እንዴ? እኔ ያለው አይደል እንዴ? ምን እነሱን ያስጠየቀሽ? እኔ ባለ ጉዳይ ያያለው። አንቺ አፍሽን ይበላሻል። ለምን አርፈሽ አትታመሚ? አንቺ መጠየቅ ካልፈለኩስ አተደባራ ምን ያደናብራል? እንደውም አንተ ንገረኝ። ኧረ እኔ አልተደናበርኩም። ኮሜንታተር አይደለሁ። አልዘግበው ነገር እግር ኳስ ጨዋታ አደረጉት እኮ። ምንድን ነው ብቻ የምታወራው? አይ ምንም ከራሴ ጋር ነው። ልነግርሽ ነበር ግን አቋረጥሽ። አንተ ሙድ መያዝ ጀመርክ። አሁን በእጄ ሰበብ ሳትሆን ጥፋ። ታዩ እሱ ምን አረጋሽ? እሱ ቢያግዘን ኖሮ ካንችልም ነበር። ሳሮን በጣም ተናደሻል። ደህና ነሽ ግን? ቆይ አንቺ ምን አገባሽ? ይመለከትሻል። አንቺ ራስ ማን ጠራሽ? ጥፊ። ሌላልና ምን ነው ፍጥሩ ራሽኛልሽ? አንቺ ስላልሽን እኮ አይደለም እዚህ ያለነው። አንቺ ስለምትኝም አይደለም የምንሄደው። ኪድልሻላ። ለማንኛውም ግን አንዘላብሽ። ኢንዶሚሉን አለችሻ። ነገሮቹ አልጣም። ምን አልክ አንተ አልጫ? ቆይ ለያዘ እንዳላገኝክ ብሽቅ። ዛሬ ሁሉም ነገር መልካም ይመስላል። በደስታም በሐዘንም መሀል ያለውን ስሜት እያስተናገድኩት ይመስለኛል። አሁን መኖሪን ወደድኩት። ለካ ሁሉም የራሱ የሆነ ህመም አለው። እኔ ብቻ አይደለሁም። ግን ደግሞ ያለኝ ጊዜ አነሰብኝ። ሁሉም ለበጎ ይመስለኛል። እናያለን። ቆይ አንቺ ልጆቹ ምን አድርጉ ነው የምታያቸው እንዴ? እስካሁን እኮ እነሱ ናቸው ሲጠብቁኝ የነበሩት። ካሁን ተረጋጊያለሽ ብዬ ብጠብቅሽ ጭራሽ እያባሰብሽ ነው ሄደው። እንዴ መረጋጋት የሚባል ነገር አልፈጠረብሽም እንዴ? እሺ ይቅርታ፣ ተናድጄ ስለነበረ ነው። ማድረግ አልነበረብኝ። እሺ ይሁን። አሁን ከማን ጋር ነው የተጣላሹ? ተጣልቼ እኮ አይደለም፣ ትንሽ አለመግባባት ነው። ከአቤል ጋር ነበር። ከዛ አለም መጣ፣ ያንቺ መታመም ነገረችን። ከዛን ትንሽ እንደተጓዘን ድጋሚ እንደመርዶ አርጂ መጣ፣ የሆነ ነገር እንደሆነ ነገረችን። ከዛ እኔ አንቺ ጋር እንሂድ፣ አቤል ደግሞ ሳሚ ጋር እንሂድ በሚለው ነው የተጣላነው። ምን እና ሳሚ እንዴት ነው? እሺ አሁን የት ነው ያለው? መክሊት ተረጋጊ እንጂ ምን እየሆንሽ ነው? እኔ በምን አውቃለሁ እንዴ? እኔ እኮ አንቺን አስበልጬ ነው የመጣሁት። ደግሞ እባክሽ እሱ ምንም አይሆንም፣ ዝም ብሎ ነው እየቀለደ ነው። እንዴ እንዴት እንደዚህ ትያለሽ? ጓደኛሽ አይደል እንዴ? ቆይ ግን አንቺ ያምሻል? ጤና የለሽም? ደግሞ አንቺን አስበልጬ ትላለች እንዴ? አታፍሪም? የሆነማ የሆንሹ ነገር አለ። ሰላም ምንድን ነው የጨቃጨቃችሁ? ወይ ተመስገን ስለነቃሽ ደስ ብሎኛል። አንቺ ደግሞ ብረበስ ቀባጥርሽ። አሁን ነው መንቃቷን ያየሽው? እስካሁን የት ነበርሽ? የት ነበርሽ? ሳሚ ጋር ነበርኩኝ። ከአቤል ጋር ረጋጋ ነውና ብቻቸው ማውራት ሲፈልጉ እኔ ወደ እናንተ መጣሁ። እና አሁን ሳሚ ደህና ነው? ምን ሆኖ ነው? በእናትሽ ምንም አልነገረሽም? ደህና ነው። አረ ምንም አልነገረኝም። ምን ነው የምታሽቃብጡት? ሰው እሱ ብቻ ነው እንዴ? ለምን አትነጠፉለትም ታዲያ? አንቺ ያምሻል እንዴ? ጤነኛ አይደለሽም? ጤና የሚባል ነገር የለሽም? ትሰሚኛለሽ? ከአሁን በኋላ ስለ ሳሚ መጥፎ ነገር እንዳታወሪ፣ ስታወሪም እንዳልሰማሽ።
ደግሞ አንቺኛው አልጨረስንም። እሺ እሺ ተረጋጊ። ድጋሚ እንዳይምሽ ወርቅሽ ደግሞ መጨናነቅ አልፈልግም። በእናትሽ ቁጭ በይ። በእናትሽ ተይኝ፣ መሙኛል። ወዴት ነው ታዲያ? እሺ ጉዳይሽ ነው፣ እንዳትከተይኝ። ያማታል እንዴ እቺ ባካችሁ? ቆይሻው ምን አጠፋው? ምን አደረኩኝ? የሆነማ ያመለጠኝ ነገር አለ። በሰላም ሀገርማ እንደዚህ አይሆንም። አንሶኪት የምታውቂው ነገር አለ? አረ ሳሮን፣ እኔ ምንም የማውቀው ነገር የለም። ምን አድርጊ ነው የምትይኝ? ደግሞ እንዴት ላውቅ እችላለሁ? እቺ እየሰማሽኝ እኮ ነው። ምን ይለጉምሻል? ተናገሪያ። እዛው አርፈሽ አትቀመጪም ነበር? ተከታያት። ምን ስትል አሰብከው? ማለቴ ምን አይነት ሁኔታ ውስጥ ብትሆን ነው? ደግሞ ቅድም ለምንድን ነው የሸሸኝ? በነገራችን ላይ ጊዜ ልስጥ ብዬ ነው ዝም መስልህ የነበረው። ቆይ ሳሚ፣ ነገሮች እኮ እንደሚከብዱ አውቃለሁ፣ ነገር ግን ደግሞ እንደሚያልፉም አውቃለሁ። የዛሬዋን ቀን ሳስታውስ ምን አይነት ነገር እንደገጠመኝ አላውቅም። የዛን የነበረውን ሲቃን ያስታውስ፣ ህመሙ፣ ግርግር፣ የቀናት መፈራረቅ ሁሉንም ያስታውስ። ታውቃለህ ወንድሜ፣ ወንድ ልጅ አያለቅስም ይባላል፣ ግን እኔ አልቻልኩም። በቃ እንደውም ሁሉም ነገር እንርሰው፣ ሁሉም ነገር አንድ ላይ ሆነን እንወጣዋለን። ግን አንድ ነገር ቃል ግባልኝ፣ ምንም ላትደብቀኝ፣ ምንም ላትዋሸኝ፣ ላትሸሸኝ ቃል ግባልኝ። እሺ ቃል እገባለሁ። ግን ብሎ ነገር የለም። የምን ማፍረስ ነው? አንድ ላይ ሆነን እንወጣዋለን። ደግሞ እኮ እኔ አንተ አብሮ አደገ ብቻ አይደለም ወንድምህም ጭምር ነኝ። እኔ ሳውቀው ያው ያንተን ባላውቅም አንቺ ይኸውልሽ የዛሬው ክላስ እንዴት እንደገባኝ አለ አይደለም። መሀል አናትሽ ደርቆ ቅስቅስ ሲያለቅ ቤት ታደርግበት በቃ እንደዛ ያክል ነው የገባኝ። ምሳሌዎቹ ሁሉ ዘጊ ናቸው። ልጅ አይደል እንዴ? ለምን እንደው እንዳታወራ ዘጊ። ማን ነው ወንድ ልጅ ጥሩ ነገር አይወድለትም ያለው? ስለማይወልድ ብቻ ነው ማስረገዙን የሰጣችሁት? አራብ ካጋው ናቲ። ለማንኛውም ቅድም መንብሩ ሲያወራ በጣም ግርቦኝ ነበር። እስኪ ከቻልክ አሰርዳ። ኧረ አንቺ አመረርሽ እንዴ? መቀለድ አይቻልም። ኧረ ተይው። አሁን ገብቶኛል አላልክ? ብልስ ሁሉ ነገር ይታመናል እንዴ? ማለቴ የገባኝ ለማስረዳት ይሁን ለኔ ብቻ ነው የተፈቀደችው። ደግሞ እሷንስ ባጣት እሷን ያበርክትልኝ እንጂ። እሺ አሁን ወዴት ነህ ታዲያ? የገባኝን ቡዳ እንዳይበላብኝ ተደብቀው ነው። ካለበለዚያማ ውሃ በላኝ ማለት አይደል? ያንተ ልጅ ቢያምራይ ምን ካለ ከጀመረ እሺ አሁን ማን ነው የሚያስረዳኝ? በጣም ተተካለች። ትዝ ይልሃል ግን ልጅ እያለ በግማሽ ዳቦ ስንጣላ ሁለቱንም ዳቦ ታያቸውና ሁለቱንም አንተ ነበርክ እኮ የምትበላቸው። አይ ልጅነት ግን እኔ እኮ ምንም ነበር እኮ ማለት ነው። አይ ጉድ! ትንሽ ነገር ስለማልወድ ነዋ። ደግሞ እኮ አንተም በጣም አልቃሻ ነበር። ዝም ብለህ ነበር የምታለቅሰው እኮ። አሁን አስለቃሽ ልትሆን ግን ቆይ እንዴት ሆኖ ግን ማለቴ ብዙ ሰው ጠይቃለሁ ግን ማንም ሊነግረኝ አልቻለም። አንተም እኮ ግን ከዛ በኋላ ነው የተቀየርከው። ቆይ ምንድነው? ምን ተፈጥሮ ነው? እስቲ ንገረኝ። አይ አቤል፣ አሁን ልነግርህ ሌላ ቀን እነግርሃለሁ። እሺ መርሳት አይቻልም? ባይሆን የሚከታተሉ ሰዎች አሉ። ወይ ሀብታም መስያቸውም መሰለኝ። እስከ ቤት ድረስ እኮ ነው የሚሸኙኝ። አይ ሳሚ፣ የድሮን ሳሚራውን አገኘሁት። ምንድነው? ቆይ ጸብ አለብህ ነው ወይስ ለነገሩ አንተ እንደዚህ አታውቅም? ወይ ካልሆነ ቤተሰብ ምናምን ቢሆንስ? የቤተሰብ ችግር ምን? አይ አይመስለኝም። የቤተሰብ ችግርማ አይመስለኝም። የሆነ የተፈጠረ ነገርማ አለ። ቶ በቃ የሆነ መፍትሄማ እንፈልጋለን። መጨነቅ አያስፈልግም። ቀድሜ ነገርኩ፣ ግን በኋላ የሆነ ነገር ቢሆን ምናልባት ቃሉን አጠፈ እንዳትለኝ ነው እንዴ? በቃ ወደ ክላስ እንግባ። ብዙ ቀጥተነዋል። ደግሞ እኮ እዚህም ቢሆን ዋልንበት። ምን ይደሻል?
ለምንድን ነው ሁሉም ሰው ግራ የሚያጋባኝ? ስሜቴ ነው ወይስ እነሱ ናቸው? ለምንድን ነው ትቶኝ የነበረው ህመሜ የተነሳው እንዴ? ስለሱስ ብቻ ለምን እንደማስብ አልገባኝም። ደግሞ እኮ በደንብ ራሱ አላውቀውም። ምን አይነት ግራ የሚያጋባ ስሜት ነው እየተሰማኝ ያለው? አደራውን ፈጣሪ ከዚህ በላይ አትፈትነኝ። አቅሙ ያለኝ አይመስለኝም። ምን አለበት ሁሉም ሰው እንደሚታየው በሽፋኑ ልክ የሚኖር ቢሆን ምንኛ ደስ የሚል ህይወት ይኖር የሚሆን። ለካ ምንም እየኖርኩኝ ነው። ሰዎቹ ሲያዩኝ ቀበጥ ነው የምመስላቸው። የውስጤን ጩኸት ላልሰማልኝ እንደሆነ ከኔ በቀር ማን ያውቃል? ደግሞ መተለኝ ነው እቺ ነገረኛ። አይጭ ሰላም አቤል፣ እንዴት ነህ? ሰላም ትለኝ። ደግሞ ምን አጠፋው? እሺ ደግሞ ምን ልታዘዝ? ደግሞ ማን ነው ጥላ? እኔ እንዳለው ጆም ክብር አይደለም አይደል? ወይ ጣጣ። እሺ ደግሞ ምን ፈለግሽ? ለምን ነገር ምን ጣጣሉን ትተሽ የምጣሽበትን አትናገሪ? ቆይ አንቺ ወጣት አይደለሽ እንዴ? ለምንድን ነው ግራ ተጋብተሽ ግራ የምታጋቢው? እሺ አንተም ጸባይን አስተካክል። ማለት ከሰው ጋር ለመግባባት የሚሆን ጸባይ ይኖር። እሺ ጨረሽ? ቀይ ጅሊ ብቻዬን ነው ፈልገው። ለማንኛውም ይህን ጸባይን አስተካክላል። የሆነ አሳይመንት አለና አንተ ስታይ ነበር ካላሸገ እና መጀመሪያ እንደዛ ትይ ምን ዙሪያ ተንተማለሽ ወይ መሰረት? እሺ ምንድን ነው የከበደሽ? ምን ነው አንተ ስሜን አዘላዘልከው? ታዲያ አባቴን ስም ለምን አልነግርህም? ለማንኛውም የኛው ነው። እሱንም ቢሆን እኮ አውቀዋለሁ፣ ያው እንዳይደብርሽ ብዬ ነው። ይሄ ግን እንዴት ከበደሽ? ማለቴ በጣም ቀላል እኮ ነው። ይኸውልሽ ምን ታደርጊያለሽ መሰለሽ? መጀመሪያ እዚህ ጋር ደህና ነው። ሄጂ ላውራው ይሁን እንዴ? አይ ይቀርብኝ በኋላ ቢናደድስ? አይ ደህና ነህ እንዴት ነህ ልበለው? አይ በኋላ ደግሞ ማን ነገረሽ ቢለኝ ማን ልለው ነው? ወይኔ መድኃኒዓለም አርፌ አልቀመጥ አልኩኝ። ሀይ ሳሚ እንዴት ነህ? ሰላም። እንዴት ልመጭ ቻልሽ? ማለት እኔን ፈልገሽ ነው? አይ እንደዛ አልነበረም። ፍቅረኛ ታምራለች። እዚህ ግቢ አይቻችሁ አላውቅም። ቆያችሁ እንዴ? አዎ። ለሰው ብዙ ለኛ ደግሞ ትንሽ። ማለት ለሰው ብዙ ለእናንተ ትንሽ ሲባል ሳሚ አልገባኝም። አታወሳስብብኝ። እኔም የሚያወሳስብብኝ ሰው አልወድም። አወሳሰብኩብሽ አይደል? ምን መሰለሽ ለ7 አመት አብረን ቆይተናል። ያ 7 አመት ታዲያ ለአፍቃሪ በጣም ትንሽ ነው። ስትገናኙ ቀኑ ይፈጥናል። ከመቼው መሸ እጭ ሲያስጠላት ያለሽ በደንብ ሳትወያይ ናፍቆትሽን ሳትወጭ ጀንበር ትጠልቃለች። ነገን በጉጉት መጠበቅ ትጀምራለች። ያም ቀን እንደተለመደው ነው የሚሆነው። ሳሚ እንባ እየወረደ ነው። ይቅርታ የማይጠየቅ ነገር ጠየቅኩህ እንዴ? እባክሽ ሳሽቃብጥ ነው። ምንም አልሆንኩ። አለ አይደል ትዝታ ሲኖርሽ ሳትፈልጊ ታለቅሻለሽ። እና አንድ ቀጥለልሽ ትፈልጊያለሽ? አይ ማለቴ አው ካስከፋውክ ይቅርታ። እሺ ማለቴ ይጨንቃል አይደል? አንቺ ማየትና መስማት ከከበደሽ እኔ ምን ልሁን? አንቺ ብቻ ምን ታደርጊያለሽ? አልገባኝም። ስለምን መኖርና ለመኖር ነው የምታወራው? ቆይ አንቺ ምን ነው መስማት የፈለግሽው? ራስ ጠይቀሽ ራስ ትናደጃለሽ እንዴ? ሳሚ የተግባባን አይመስለኝም። ቆይ የት ሄዳ ነው? ምንም እየገባኝ አይደለም። በሚገባኝ ቋንቋ እናወራ። ማለቴ በደንብ ታስረዳኝ እንዴ? ፊዚክስ ነው የሆነብኝ። እንደውም ሂጂልኝ። ምንም ማውራት አልፈልግም። እሺ በቃ ቶ አትንገረኝ። ዝም ብዬ እቀመጣለሁ። እንደውም ቶ እሺ ምንም ማውራት አትችይም። ዝም ብቻ። እሺ
እኔ የምለው ሳሚ፣ ይህን ቦታ ግን እንዴት መረጥከው? በጣም ነው ደስ የሚለው። ጸጥ ያለ ቦታ ነው። መክሊት ያምሻል ማለት ነው? ሳትናገሪ ተነስተሽ ሂጂ። ወይኔ እኔ ነገር ይቅርታ። ሂጂ ሂጂ። አቤት ምን ጉድ ነው! አቋረጠችን አይደል? አሁን ከገባሽ መሄድ ትችያለሽ። ትንሽ መቀመጥ አይቻልም? አሁን ነው እኔ መጠራጠር ያለብኝ። ሮሚዮ ለጁሊየት እየጠየቃት መሆን አለበት። ልክ ነሽ። ሮሚዮ ጁሊየትን ለፍቅር እየጠየቃት ነው መሰለኝ። ልክ ነሽ። ምን እየተካሄደ ነው ያለው? እርግጠኛ ነኝ ሮሚዮ ለጁሊየት የፍቅር ጥግ እየገለጠላት። እኔስ መቼውን አበባዬን ተንበርክኬ የኔ ፍቅር፣ የኔ ውድ፣ የኔ ማርማራታ ብዬ አበባ ይዤ መቼውን ምጠይቃት? ፈጣሪ ዛሬማ ልቅ ጉዴን ነው የማየው። አንተ ጉደኛ